የማይቀበሉት በደል ከመሆኑም በላይ ለዘለቄታውም ቢሆን ለኤርትራ የማይበጅ ነገር ይሆናል። ኢህአዴግን የሚተካው መንግስትም ቢሆን ቅንጣት ያህል ብሔራዊ ፍቅር ካለው የባህር በር ጉዳይ እንደ ኢህአዴግ በቸልታ ሊያለፈው ህዝብ አይፈቅድለትም። የኢትዮጵያ የባህር በር ባለቤትነት ዋናው አጀንዳው ካላደረገው በስልጣን ሊቆይ የሚችለው በጠመንጃ ኃይል ብቻ ይሆናል። ስለዚህ ኤርትራውያንና ኢትዮጵያውያን አሰብ ወደ ኢትዮጵያ የሚታጠፍበት ሰላማዊና ፍትሃዊ መንገድ ቀይሰው አቋማቸውን ይፋ ማድረግ ይጠበቅባቸዋል። አማራጩ ከዚህ በፊት እንደታየው አስፈላጊ የሆነ የወንድማማቾችና የእህትማማቾች መተላለቅና እንደገና እንዳለፈውም የዓለም ህብረተሰብ መሳለቂያና መዘባበቻ መሆን ነው። የኢትዮጵያ ህዝብን ጥያቄ ሊመልሱ የሚችሉ 3 ፍትሃዊ አማራጮችን መጠቆም ይቻላል። በእነዚህ በ3 አማራጮችም ሆነ በሌሎች መፍትሄዎች ዙሪያ ኢትዮጵያውያን ተወያይተው አንድ የጋራ አቋም ቢይዙ ለጥያቄያቸው ጥንካሬ ይሰጣል። አሰብን ከነደሴቶቿና ህጉ የሚፈቅደው 12 ኖታሊክ ማይልስ ወደ ባህሩ ገባ ብሎ ያለው ሁሉ ወደ ኢትዮጵያ ማጠፍና ሁለቱንም አገሮች ጤናማ ግንኙነት መስርተው ህዝቡ ከአንዱ አገር ወደ ሌላው በነፃ እንዲንቀሳቀስና ሰፊው የኢትዮጵያ ገበያ ለኤርትራውያን ክፍት ሆኖ ኤርትራውያን የኤሌክትሪክ ኃይልና የምግብ ሰብሎች ወዘተ ከኢትዮጵያ በዘመድ ዋጋ እንዲገዙ መፍቀድ እንዲሁም ኢትዮጵያ የኤርትራ ምርቶችን እንድትገዛ መስማማት አንዱ አማራጭ ነው። ኤርትራ የእርሻ መሬት እንደሚያስፈልጋት ሁሉ ኢትዮጵያም የባህር በር ያስፈልጋታል። አሰብ የኢትዮጵያ ሉዓላዊ ግዛት መሆኗ ከላይ የተዘረዘሩት ህጎች ቢደነግጉም ለሰላምና ለመልካም ጉርብትና ሲባል ሁለቱም ሀገራት የወሰን መሸጋሸግ አድርገው ኤርትራ የተወሰነ የእርሻ መሬት ተሰጥቷት አሰብ ከላይ በተገለጸው መልኩ ወደ ኢትዮጵያ ማጠፍ ሌላው አማራጭ ነው። እዚህ ላይ በአጽንኦት መነገር ያለበት ይህ አማራጭ ሐሳብ የቀረበው ለሰላምና ለመልካም ጉርብትና ሲባል እንጂ የአሰብ ኢትዮጵያዊነት በምንም መልኩ ጥያቄ ውስጥ አያገባም። አሰብ ከነደሴቶቹ ሁለቱም ሀገራት ማለት ኢትዮጵያና ኤርትራ በጋራ ይዘውት ሁለቱም ጣምራ ሉዓላዊነት ጆይንት ሶቨርኒቲ እንዲኖራቸው መስማማት ይቻላል። የጣምራ ሉዓላዊነት ዝርዝር ከሌሎች ሀገራት ተሞክሮ በመነሳት ምንን እንደሚያጠቃልል በቅድሚያ በድርድር ሊወሰን ይችላል። ይህ ጣምራ ሉዓላዊነት ተመሳሳይ ችግር ባላቸው ሀገሮች የባህር በሮችንና ደሴቶችን አስመልክቶ የሚሰራበት ሲሆን ጥቂት ምሳሌዎችንም መጥቀስ ይቻላል። አሰብን አስመልክቶ በኢትዮጵያና በኤርትራ መካከል ያለው አቋምና ስሜት በእስራኤሎችና በፍልስጤማውያን መካከል ካለው አቋምና ስሜት ጋር ይመሳሰላል። እስራኤልም በይሁዳውያን ልብ ሰርጾ እንደገባ ሁሉ አሰብም በኢትዮጵያውያን ዘንድ በተመሳሳይ ስሜት ይንጸባረቃል። ስለሆነም እስራኤላውያን እስራኤልንም